እንዴት የሰው ልጅ አንድ ነገር ብቻ ይለምናል? የገባው ነገር አለ። እግዚአብሔርን አንድ ነገር ብቻ ለማን? አንድ ነገር ብቻ እሷንም እሻ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ነው። ዳዊት ፎርማል ኤዱኬሽን የለው፣ ትምህርት ቤት አልሄደም። ዳዊት ያለው በረባሶ እና አንድ ክራር አለቀ። ከበጎች ከሆነ በግበግ ነው የሚለው። የሰማይ መላእክቶች ሁሉ ያውቁታል። የእግዚአብሔርን አቴንሽን ሙሉ በሙሉ የወሰደ ሰው ነው። አንድም ጊዜ እግዚአብሔርን ንጉሥ አድርገኝ ብሎ ጸልዮ ያውቅ? እግዚአብሔር ሆይ ጦረኛ አድርገኝ እስቲ ጀግና ልሆን ብሎ ያውቅ? ከበግረኝነት መሮኛል አውጣኝ እስቲ ሕይወቴን ቀይር ሰው አድርገኝ ብሎ ያውቅ? ዳዊት አንድ ነገር ብቻ ነው የሚያደርገው። ክራሩን መታ መታ ያደርጋል። እግዚአብሔር ሆይ ራብከኝ፣ ተጠማው፣ ፈለግኩ፣ ክብርን አሳየኝ። ደከም ያለ ሲመስለው ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም የተቀደሰ ስሙን ባርኩ። ምስጋናውን አትርሺ፣ ውለታውን አትርሺ። እኞትሽን ከበረከቱ ያጠግባል፣ ጎልማስነትሽን እንደ ንስር ያድሳል። እግዚአብሔርን ባርኪ፣ አጥንቶቼ ዝም ትላላችሁ ወይ? ምድረ በዳ ውስጥ በግ መሃል ሆኖ እግዚአብሔር እረኛዬ ነው የሚያሳጣኝ የለም። ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ናፍቅ። ሥጋዬ አንተን እንዴት ፈለገ፣ እንጨትና ውሃ በሌለበት ምድረ በዳ ነፍሴ ናፈቀች ሲል እግዚአብሔር ከሰማይ እንደዚህ አለ፣ አንድ ሰው አለኝ። የእስራኤልን ታሪክ የምቀይርበት አንድ ሰው አለኝ። መገኘቴን የሚፈልግ አንድ ሰው አለኝ። ዕድሜው ትንሽ ቢሆንም፣ በቤተሰቦቹ የተከበረ ሰው ባይሆንም፣ ማንም የማይፈልገው ሰው ቢሆንም፣ በጎች መካከል ያለ ሰው ቢሆንም፣ ባይጠይቀኝም እኔ ራሴ ወስኜ ንጉሥ አድርጌዋለሁ። እግዚአብሔር የፈለግኩትን ነገር ማድረግ የምችልበት ሰው እንደ ልቤ የሆነ ያለው ዳዊት አይገርም? ምን ይላል? የፈለግኩትን ነገር መፈጸም የምችልበት ሰው ይላል። ሄዳችሁ አንብቡ። ዳዊት እግዚአብሔር ሁል ጊዜ ለረሃብ መልስ አለው። ለጥያቄ አይደለም መልስ ያለው። እሱን ተርቦ ወደኋላ የቀረ ክብሩን ያላየ እዚህ ምድር ላይ አንድ ሰው አታገኙ። የረሃብ መጠን የምትገባበትን የክብር ክልል ይወስነዋል። እግዚአብሔርን ይዘህ ስትንቀሳቀስ፣ ክብሩን ይዘህ ስትወጣና ስትገባ አውቶማቲካሊ አንተ ሄድ ነህ። ዲፎልት በቃ ሰማይ ላይ ነህ። አሜን። በሲኦል ያሉ አጋንንቶች ሁሉ ስላንተ ያውቃል። በሰማይ ያሉ መላእክቶች ሁሉ ስላንተ ያውቃል። ማን ብሎ መሰለ የሚያውቁ? ይሄ የእግዚአብሔርን ክብር የተሸከመ ሰው።